በልጅነት ዘመኔ የመናፍስቶችን ጥበብ ፍለጋ በእግዚአብሔር ዘንድ ጥበብና ኃይል አለ፣ ለእርሱም ምክርና ማስተዋል አለው። ኢዮብ 12:12። በዚህ ዓለም ውስጥ ብዙ ያልተገለጡልን ከተፈጥሮ ዓይናችን የተደበቁ ግን ከህሊናችንና ከልቦናችን ውስጥ ተሰውረው ራእይ ክህሎታችንን፣ መንፈሳዊ ብቃታችንን፣ የትግበራ ችሎታችንን የሚያቆረቁዙ ግርዶሽም ሆነው የሚከለክሉ ስውራን ኃይሎችም እንዳሉ ምእመናን ብቻ ሳይሆኑ በዚህ ዘመን መንፈሳዊ ነኝ የሚሉ ሰዎች እንኳን ገና አላመኑም። ግን ይህን ያህል የአስተሳሰብና የአመለካከት አዘቅት ውስጥ የገባ ነው መቼ ነው? ለምን የጠላት አሰራርና ምስጢር መረዳት አቃተን? ለማወቅስ ለምን ጥረትና ጥናት አላደረግንም የሚለውን ጥያቄ ሳነሳ በርከት ያሉ የተወሰበሰቡ ሁኔታዎች ውስጥ እንደገባንና የስውራኑ ጥላ እንዳጠላብን ግልጽ ነው። ዕውቀትና ጥበብ ብለን የያዝነው ጉዳይም የዚሁ የክፉ መናፍስቶች ቁርኝት ያልተለየውና የስውራኑ አገዛዝ ተጽዕኖ ያሳደረበት መሆኑን ከጥናቴ ብዙ ነገሮችን ተረድቻለሁ። ነገር ግን ይህ ጥናቴ በዛሬው ትውልዳችን ባይከበርም ምናልባት ለመጪው ዘመን ትውልድ ይጠቅም ይሆናል የሚል እምነት አለኝ። እስኪ ይህን በደንብ እናስተውል። የሰው ልጅ ፍላጎት ቀድሞ የያዘው ኃይል እንደሚሰራ እንደሚገዛና እንደሚያሸንፍ ግልጽ ነው። ምክንያቱም የሰው ልጅ የሁለት ኃይል ማለትም የቅዱስ መንፈስና የእርኩስ መንፈስ፣ የደግና የክፉ፣ የብርሃንና የጨለማ፣ የቀንና የሌሊት፣ የፍቅርና የጠብ፣ የሰላምና የጦርነት መንፈሶች የመፋለሚያ ሜዳ መሆኑን ብዙዎቻችን ያልተረዳነው እውነት ስለሆነ በጣም ያሳዝናል። ከዚህም የተነሳ ቶሎ የማይገባንና በጊዜ የማንነቃ የእውር ድንብር ክርስቲያኖች ሆነን ብዙ እንደተጎዳን አስተውያለሁ። የልጅነት ጥያቄ አገልግሎቱ መንፈሳዊ ከሆነ በመንፈሳዊ ስፍራ እየተቆመ መናፍስቶች ክፉ ሆነው እንዴት አገልግሎት ይወዳሉ? አባቴ ስለነዚህ መናፍስቶች ክፉነት ሲያስረዳኝ የሰው ልጅ በማታለልና ችግርን በማባባስ ሐሳብን እንደሚያበዙ በድግምት በአስማት በምትሃት እንደሚጠሩና የተባሉትንም ሁሉ እንዲፈጽሙ እሺ ብለው የሚታዘዙ ደግሞም ለክፉ ስራ እንደሆነና መልካም ስራ እንደማይሰሩ የነገረኝ በልጅነት ህሊናዬ በመያዝ እነዚህ አጥፊ መናፍስት የበለጠ የሚያደርጉትን ጉዳት ለማወቅና ለመረዳት በማደርገው ጥረት ውስጥ ብዙ አይነት ችግር አጋጥሞኛል። የልጅነት ጥያቄ አገልግሎቱ መንፈሳዊ ከሆነ በመንፈሳዊ ስፍራ እየተቆመ መናፍስቶች ክፉ ሆነው እንዴት አገልግሎት ይወዳሉ የሚል ነበር። ይሁን እንጂ ለዚህ ጥያቄ ከሌሎች አባቶች ምንም አይነት ግልጽ ያለ መልስ አላገኘሁም። ነገር ግን እነዚህን ክፉ መናፍስቶች የሚያደርሷቸውን ጥፋቶችና ክፉ ሐሳቦች የተረዳው አባቴ ብቻ ነበር። አባቴ ሲነግረኝ እንዲሁም ብዙዎቹ አባቶች የክፉ መንፈስ አሰራር የሚፈልጉና ከክፉ መናፍስት መዋረስ የሚፈልጉ እንደሆኑ ያስረዳኝ ነበር። ይገርማል። ስለዚህ ገና ያልተደረሰበትና የተደበቀ እውነት አለ የሚለው ጥርጣሬ እየበረታ በመሄዱ ነገሮችን አጥርቶ ለማየትና ለመረዳት ፍላጎቴን ከፍ አደረገው። ስለ መናፍስትና ስለ ተዋራሹ ሰዎች ጸባይ መለዋወጥና አለመጨበጥ ስመለከት አባቴ የነገረኝን ሐሳብ ይበልጥ እየተረዳሁ መጣሁ። አባቴ በልጅነቴ ፊደል ሲያስቆጥረኝ ጠንቋይ፣ ደብተራ እያለ ለፊደሎቹ የስም ባለቤት ሲነግረኝ ስለ ጠንቋይና ስለ ደብተራ እያብራራ ያስረዳኝ ነበር። ጠንቋይ ክፉ መናፍስቶችን እየጠራ እንደሚዋረስና ወደ ጠንቋዩ የሚሄደው ሰው ደግሞ በጠንቋዩ መንፈስ ተይዞ የውስጥ ህሊና ሐሳብ
እንደሚታወቅ ቀድሞ በአይነ ጥላ የተያዘ ተሆነ በአይነ ጥላው አማካኝነት ሚስጥሩ እንደሚወጣ ሲያውቅ የጠንቋውን ዕውቀትና ጥበብ እንዲያምን እንደሚገደድ ያስተምረኝ ነበር። አስማተኛ ደብተራ ደግሞ ለዕውቀት፣ ለጥበብ፣ ለግርማ ሞገስ እያለ ልዩ ልዩ ክፉ መናፍስቶችን እንደሚዋረስ ከፊደል ዕውቀቴ ጎን ለጎን ያስረዳኝ ነበር። ስለዚህ ከዚያን ጊዜ ጀምሮ ስለ መናፍስት ኃይል፣ የስውሩ ችሎታ አያያዝ ስልት፣ ስለ ሚስጥሩ ክፉ ስራ አገዛዝ ብቃት ስለሚያውቁት ዕውቀትና ጥበብ ለማግኘት ጥልቅ ፍላጎት አደረብኝ።